አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንግዲህ ዛሬ የማሳያችሁ በሳዑዲ አረቢያ የኤስቲሲ ሰዋ ተጠቃሚዎች ስልካችሁ መጠለፉና አለመጠለፉን የምታዩበትን መንገድ አሳያችኋለሁ ማለት ነው። ተከታተሉኝ። በመጀመሪያ ስልካችሁ ላይ ትገባላችሁ። ኮብ መሰላል 21 መሰላል ብላችሁ ትጽፋላችሁ። ከዛ በመቀጠል ኦኬ ትልታላችሁ ማለት ነው። ከዛ እንደዚህ ጽሁፍ ይመጣላችኋል ማለት ነው። ሁሉም ኖት እያለ ከስታታይ ድረስ ከመጣላችሁ ስልካችሁ ሰላም ነው ማለት ነው። አልተጠለፈም። አለመጠለፉን ነው የሚያሳየው። አሁን እኔ ሁሉም አልተጠለፈም፣ የድምጽም ዳታም ሁሉም ነገር ሰላም ነው እያለ ነው። እንግዲህ አሪፍ ነው ማለት ነው። አልተጠለፈም። ከዛ አሁን ደግሞ ቁጥሩን የጠለፋችሁ ሰው ቁጥር የምታገኙበትን መንገድ አሳያችኋለሁ። ኮከብ መሰላል 62 መሰላል ብላችሁ ኦኬ ስትሉት እዚህ ጋር የጠለፈው ሰው ስልካችሁን የጠለፈው ሰው ካለ ቁጥሩ እዚህ ላይ ይቀመጣል ማለት ነው። አሁን የኔ ግን ስላልተጠለፈ አልመጣም ማለት ነው። ቁጥሩ ሁሉም ኖት ነው የሚለው ማለት ነው። አልተጠለፈም ስልኬ መስመሬ ማለት ነው። እና ደግሞ ከተጠለፈ ደግሞ እንዴት እንደምታስወግዱት አሳያችኋለሁ ማለት ነው። ተከታተሉኝ። ከዛ ከተጠለፈ ደግሞ እንዴት እንደምታስወግዱት ወይም ስልክ ወደ ነበረበት እንደምትመልሱት አሳያችኋለሁ። መሰላል 002 መሰላል በማለት ትደውላላችሁ። ከዛ እንደዚህ ስትደውሉ የቁጥር የነበረው ቁጥር ይወገዳል ማለት ነው እና ወደ ነበረበት ሰላም ይመለሳል ማለት ነው። ወደፊቱ ይመለሳል ማለት ነው። የኔ ግን ስላልተጠለፈ ደህና ነው እያለ ነው ማለት ነው። አልተጠለፈም፣ ምንም አይነት አልተጠለፈም። በድምጽም በሁሉም ነገር አልተጠለፈም እያለ ነው ማለት ነው። እና ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ደግሞ በቀጣይ ምን አይነት ቪዲዮ መስራት ምን አይነት ቪዲዮ እንደምትፈልጉ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። እና አበረታቱን፣ ጀማሪ ነኝ ማለት ነው ወገን። እና የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቪዲዮውን እንደወደዳችሁት አልጠራጠርም።